ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የከፋ ዞን ምክር ቤት አራተኛ ዙር 12ኛ ዓመት 25ኛ መደበኛ ጉባኤውን ከሐምሌ 21 እስከ 23 2017 ዓ.ም በቦንጋ ከተማ እንደሚያካሂድ ተገለጸ። ጉባኤውን ለማካሄድ አስፈላጊውን ቅድመ ዝግጅት መደረጉን ዋና አፈ ጉባኤው የተከበሩ አቶ ግርማ ደፋር ገልጸዋል። በጉባኤው የ2017 በጀት ዓመት የምክር ቤቱና አስፈጻሚ አካላት አፈጻጸም እንደሚገመገምና የ2018 እቅድን ጨምሮ በተለያዩ አጀንዳዎች ላይ እንደሚመክርም ተናግረዋል። ጉባኤው ከሐምሌ 21 ቀን 2017 ዓ.ም ጀምሮ ለሶስት ተከታታይ ቀናት የሚካሄድ ሲሆን ለጉባኤው ስኬታማነት ባለድርሻ አካላት የድርሻቸውን እንዲወጡ የዞኑ ምክር ቤት ጥሪ አቅርበዋል ሲል የዘገበው የከፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። በዘንድሮ የክረምት አረንጓዴ አሻራ 51 ሚሊዮን ችግኝ በሴቶች ህጻናትና ወጣቶች ዘርፍ ለመትከል ታቅዶ እየተሰራ መሆኑን የክልሉ ሴቶች ህጻናት ወጣቶችና ማህበራዊ ጉዳይ ቢሮ ገለጸም። ቢሮው ኢትዮጵያ በሴቶችና ህጻናት አረንጓዴ ትለብሳለች በሚል መሪ ቃል የችግኝ ተከላ መርሃ ግብር በቦንጋ የትምህርት ኮሌጅ አካሂዷል። ተጨማሪ አለን። ኢትዮጵያን ወደ ነበራት ጥንታዊ የደን ሽፋን ለመመለስ አረንጓዴ ካባ ማልበስ የዚህ ትውልድ ግዴታ ሲሆን መንግስትም ባለፉት ዓመታት ይህንን ተግባራዊ እያደረገ ቆይቷል። የተጀመረው ጥረት 7ኛ ዓመቱ ላይ የደረሰ ሲሆን አሁን 7ኛ ዓመት ባስቆጠረው ችግኝ ተከላ በአንድ ጀንበር 700 ሚሊዮን ችግኞችን የመትከል እቅዱን ለመጀመር ሐምሌ 24 መሆኑ ታውቆ የተለያዩ ቅድመ ስራዎች ተጠናቀዋል። ይህ ተግባር በዞናችንም እየተተገበረ ሲሆን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ቢሮ አስተባባሪነት በቦንጋ መምህራን ኮሌጅ የተከላ ፕሮግራም ተካሂዷል። በችግኝ ተከላ መርሃ ግብሩ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ገነት መኩሪያ እንደገለጹት የአረንጓዴ አሻራ መርሃ ግብር የአካባቢ አየር ንብረት ለውጥን ከመከላከል ባለፈ ዘርፈ ብዙ ፋይዳዎች አሉት ብለዋል። አየር ንብረትን ከመጠበቅ አኳያ አለው። ሁለተኛ ደግሞ ምግብ ነክ የሆኑ ችግኞችን እንተክላለን። የምግብ በራስ መቻልን ያስኬዳል። ፍራፍሬ፣ አትክልቶችን፣ ሌላ ደግሞ ገቢ ማስገኛ የሆኑትንም እንደ ቡና ዛሬ የተከልነው አይነት እንተክላለን። አጠቃላይ ግን የሀገራችንን አየር ንብረት ሁኔታዎችን መቆጣጠርና ለነዋሪ ምቹ የሆኑ ምህዳርን መፍጠር ላይ በየዘርፉ የሚተከላለ፣ በግብርና የሚተከላለ፣ በአካባቢና ደን የሚተከላለ። በእኛ ግን በታቀደው ወደ 51 ሚሊዮን ወጣቶች፣ ሴቶች፣ ህጻናት የሚተከል በቢሮአችን ያቀርነው 51 ሚሊዮን ችግኞችን እንተክላለን በዚህ ክረምት። የከፋ ዞን ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ መዓዛ ኃይለማርያም በበኩላቸው ችግኝ መትከል ብቻም ሳይሆን መንከባከብም እንደሚያስፈልግ ገልጸው ጽዱና አረንጓዴ አካባቢን ለመፍጠር ሁሉም ሊረባረብ ይገባል ብለዋል። የአየር ንብረት የአካባቢውን የአየር ንብረት ብክለትን የሚከላከል ነው። ሁለተኛ ደግሞ የአገር ኢኮኖሚ ከኢኮኖሚ አካልም አንደኛው ዛሬ ተከልነው የቡና ችግኝ ነውና የኢኮኖሚ አካል ነው። እንደገናም የሚበሉ እነዚህ ለኑሮ ውድነትን ቅነሳ ከማድረግ አንጻር አንዳንድ ለቤት ፍጆታ ለምግብነት ፍጆታ የሚሆኑ አረንጓዴ አሻራዎችን ነው ተከልን ያለነውና ለጥላ ዛፍ፣ ለምግብነት፣ ለኢኮኖሚ፣ ለማህበራዊ ዘርፎች በአጠቃላይ ጠቀሜታ ያላቸው የችግኞችን ነው እንደ ወረዳም እንደ ዞንም እንደ ክልልም የተተከለ ያለውና ስለዚህ ጠቀሜታው በጣም ሰፊ ይዞታ ያለው እንደ ጠቅላይ ሚኒስትርም ያያችሁ ነው። የተለያየ ፍራፍሬ አካላቶች ተከላ የተደረጉ ናቸው። እነዚህ ደግሞ ለቤት ውስጥ ለምግብነት ኑሮ ውድነትን ከመቀነስ አንጻር ከ1 ዓመት ከ2 ዓመት ከ3 ዓመት በኋላ በጣም ለቤቱ ሰፊ የምግብነት አገልግሎት ይሰጣሉ ተብሎ የሚታሰቡ ናቸውና እቅዱ እንደ የበጋ በጎ አድራጎት እቅድ ሲመጣም አዲሱን እንተክላለን፣ ቀድሞ ተከለውንም ጭምር እንከባከባለን ነው። ወደ 891 ሺህ አካባቢ ችግኝ ቀድሞ ተተከለው እንከባከባለን የሚል እቅድ አለን። ዞሮ ዞሮ አሁን ከሐምሌ 1 ጀምሮ ከዛም በፊት ጀምሮ እቅድ አውርደን በየማዕከሉ በየወረዳው ከሚመለከተው ባለድርሻ አካላት ጋር በመቀናጀት ከግብርና ጋር በመቀናጀት ከአካባቢ ደን ጥበቃ ጋር በመቀናጀት ችግኝ ተስተካክሎ ቀድሞም የተከለውንም ጭምር እንክብካቤ እንድናደርግ ባወረድነው እቅድ በጣም ብዙ ችግኞች እንክብካቤ እያደረግን ነው ያለነው። በወጣትም በሴቶችም በህፃናትም እንክብካቤ የተደረጉ ናቸው። አልፎ ተርፎም ደግሞ አዳዲስ ችግኞችም የተተከሉ ናቸው ያለውና ያው ከ225 በላይ ሚሊዮን ችግኞች ይተከላሉ ተብሎ ነው አዳዲስም የታቀደውና ከኛ እቅድ አንጻር ሲታይ ከ20 ሚሊዮን በላይ
ችግኝ ነው በተቋማችን ብቻ እንደ ዞናችን የሚተከለው። ይሄ ደግሞ በ17ቱም መዋቅር ዛሬም በየወረዳዎች በሴቶችም በህፃናትም የተተከሉ ናቸው። መትከል ብቻም አይደለም ቀድሞ የተተከሉትንም በመንከባከብ አረንጓዴ አሻራን አገርን ኢኮኖሚ ከፍ የማድረግ ስራ በጋራ እንሰራለን። የቦንጋ ከተማ አስተዳደር ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ እታለም ከበደ በበኩላቸው የአየር ንብረቷ የተስተካከለና የበለጸገች ሀገር ለመገንባት ሁሉም አካላት ችግኝ መትከል እንደሚጠበቅባቸው ገልጸው የአረንጓዴ አሻራ ተከላ ከሚሰጠው ዘርፈ ብዙ ጥቅሞች ባሻገር ለወጣቶች የስራ ዕድል ሊፈጥር እንደሚችልና ለሴቶች ኢኮኖሚያዊ ለውጥ ሚና እንዳለው አስገንዝበዋል። የአየር ንብረት ለውጥን ይቋቋማል። ይሄ የመጀመሪያው ነው። ሁለተኛው ደግሞ አፈር ጥበቃን መሬት እንዳይናድ የሚያደርግ ነው። ሶስተኛው በተለይ ለወጣቶች ስራ ዕድል ይፈጥራል ብሎ ነው መንግስትም እኛም ትኩረት ሰጥተን አረንጓዴ አሻራ ላይ እየሰራን ያለ ነው። ከዛ ባለፍ ደግሞ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ብንተክል ከምግብነትም አልፎ ለኢኮኖሚም ጭምር የሚጠቅሙ እንደሆኑ ያው በስፋት ዛሬ ቡና ነው የተከልነው። ቡና ያው ለሀገርም ለአካባቢም ያው የሚታወቅ ነው ቡና። ከዚህም አልፎ ለሀገር የኢኮኖሚ ጠቀሜታ እንዳለውም ጭምር ነው። ሰው ተክሎ ብቻ መሄድ ብቻ ሳይሆን የተከለውን እስከ ውጤታማ እስከሚሆን ድረስ መንከባከብ እንዳለባቸው እንደ አረንጓዴ አሻራ ለምንድን ነው የሚጠቅመው የሚለውንም ጭምር በተለይ እኛ የልማት ህብረት መድረኮች እንፈጥራለን፣ በየቀጠናው በየመንደሩ እንፈጥራለንና በዛ ላይ ግንዛቤ እየፈጠርን ያለንበት ሂደት ነው ያለው። ያው ሰፊውንም በቀረችን ጊዜ ውስጥ በዚህ 2 ወር ውስጥ ትኩረት ሰጥተን ግንዛቤ እየሰጠን ወደ መትከሉ የምንገባበት ነው። መትከል ብቻ ሳይሆን መንከባከብ ብቻ ሳይሆን ውጤታማ እንዲሆኑም ጭምር ያው ግንዛቤ እንደሚያስፈልግ እየሰራን ያለንበት ሂደት ነው ያለው። የቦንጋ ከተማ የሴቶች ልማት ህብረት አባል ወይዘሮ አባይነሽ አበበ በበኩላቸው በአረንጓዴ አሻራ መርሃ ግብር የሚተከሉ ችግኞች ለሴቶች ከሚፈጥረው አቅም ባለፈ በአሁኑ ሰዓት አስቸጋሪ የሆነ የመጣውን የመሬት መንሸራተት ሊታደግ እንደሚችል ገልጸዋል። የአረንጓዴ አሻራ ተከላ እንደ አገር እንደ መንግስት ሲወርድ ያው ሴቶችም ህጻናትን የራሳችን የሆነ ድርሻ አለው። ያው እዚህ ወጥቶ አንደኛ ሴቶችን አሳታፊነት ላይ ያው በሴቶች ተጠቃሚነት ላይ በተለያዩ ቦታዎች ላይ አሁን አረንጓዴ አሻራ ሲተከል በመንግስት ተቋማት፣ በትምህርት ቤቶች፣ በሃይማኖት ተቋማት ሲተከሉ የሚተከሉ ችግኞች ያው አንደኛ ለኛ ጌጥም ናቸው፣ ጥላም ናቸው። ሁለተኛ አካባቢያችን ያው በአረንጓዴ አሻራ የተከበበና በውሃ የተከበበ ከመሆኑ የተነሳ ለአካባቢያችን አፈር ጥብቀትም እንዲሆንና ከሚተከሉት ውስጥ ለምግብ የሚሆኑ የሚያገለግሉ ለምግብነት የሚያገለግሉ ያው እኛ እንደ ሴቶች እዛ ሲተከል ብዙ ነገሮች ናቸው የሚተከሉ። በአረንጓዴ አሻራ ሁሉን ያቀፈ በመሆኑ ያው ለምግብነት የሚያገለግሉ ነገሮች ቡና ስንተክል ለገበያችን ለኢኮኖሚ ገቢ የሚጠቅመን፣ አቮካዶም እንደዛ ለምግብነትም ለኢኮኖሚም የሚሆኑ ብዙ የተለያዩ ችግኞች ስለሚተከሉ ያው ሴቶችን እና ህጻናትን በማሳተፍ ሲሰሩ በነቂስ ወጥቶ ሴቶች በልማት ህብረት አደረጃጀታቸው ወጥቶ ሲሰሩ ያው ህጻናትን ሴትንና ህጻናትን ያቀፈ በመሆኑ የሚሰሩ ስራዎች ያው ለኛ ጥቅም አለው። አንደኛ አሳታፊነቱ አለ፣ ሁለተኛ ተጠቃሚነቱ አለ። ወጥተን ደግሞ የምንሰራው ነገር ላይ እኛም ያው እዛው እውቀቱም ክህሎቱም እየጨመረ ሴቶች እየተወያዩ ግንዛቤያቸውንም እየፈጠሩ እዛው ምግረ መንገድ የስራ እድል ለመፍጠርም ምቹ አጋጣሚ በመሆኑ ያው እኛ በነቂስ በልማት ህብረት አደረጃጀት በተደረገልን ግንዛቤ መሰረት ወጥተን እዚህ እየተሳተፍን ነው ያለነው። በችግኝ ተከላ መርሃ ግብሩ የከፋ ዞንና የቦንጋ ከተማ አስተዳደር ሴት አመራሮች፣ የህፃናት ፓርላማ አባላት እንዲሁም የሴቶች ልማት ህብረት አባላት ተሳትፈዋል። ቀልጣፋና ምቹ የአገልግሎት አሰጣጥ በማጠናከር የተገልጋይን እርካታ ማሳደግ ትኩረት የሚሻ መሆኑን የጠሎ ወረዳ ፐብሊክ ሰርቪስና የሰው ሀብት ልማት ጽህፈት ቤት አስታወቀም። ጽህፈት ቤቱ ጠንካራ የመንግስት ተቋማት አገልግሎት ለብልጽግናችን በሚል መሪ ቃል የሴክተር መስሪያ ቤቶችን የ2017 በጀት ዓመት አፈጻጸም ግምገማ አካሂዷል። ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተገኘውን ዘገባ ጽዮን ታደለ ታቀርበዋለች።
የጠሎ ወረዳ ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ አየለ ተክሌ በመድረኩ ባስተላለፉት መልእክት የአሰራር ስርዓትን በተመለከተ ኮሚቴ ተዋቅሮ የተቋማት እቅድ አፈጻጸምና አገልግሎት አሰጣጥ ደረጃን ሲፈተሽ መቆየቱን ተናግረዋል። አፈጻጸሙን በጋራ መገምገምና በተግባር ፊት ለፊት የወጡትን እውቅናና ሽልማት በመስጠት ማጠናከር አስፈላጊ በመሆኑ መድረኩ ተዘጋጅቷል ሲሉ አቶ አየለ አብራርተዋል። በመድረኩ የመክፈቻ ንግግር ያደረጉት የወረዳው ዋና አስተዳዳሪ አቶ አትርሴ ሸታቸው በ2017 በጀት ዓመት በአጠቃላይ የመንግስት ልማትና አገልግሎት መስኮች ወረዳውን ለማሻገር ሰፊ ጥረት ሲደረግ እንደቆየ ተናግረዋል። ዋና አስተዳዳሪው አክለውም በፐብሊክ ሰርቪስ ተቋም የተደራጀ የሰው ኃይል የወረዳውን ልማትና መልካም አስተዳደር ጉዳዮችን ለማሻገር በቂ ቢሆንም ተቋማት የሚመሩበት አግባብና የተገልጋይ እርካታን መፈተሽ አስፈላጊ ነው ብለዋል። ደንቦችንና አዋጆችን ለመተግበር በክህሎት በአገልግሎት አሰጣጥና ስነ ምግባር የተሻለ አመራርና ባለሙያ መፍጠር እንደሚገባ አቶ አትርሴ አስታውቀዋል። የአሰራር ስርዓትን በማክበር ወቅታዊ እቅድና ሪፖርት የማቅረብ ልምድ ለማሻሻል ዝግጁነት ያለውን የሰው ኃይልና ተቋም መገንባት እንደሚገባ አሳስበዋል። አልፎ አልፎ ከግለሰቦች የሚነሱ የመልካም አስተዳደር ጉዳዮችና የፍትህ አቤቱታዎች እንዲታረሙ የስራ አስኪያጅ መዋቅሮችን አስተማሪ ክትትል ማድረግ እንደሚገባ ተጠቁሟል። አክለውም ውጤታማ ተቋም ለመገንባት ችግር ፈች ክትትልና ግምገማ በማድረግ በግብረ መልስና ድጋፍ ማብቃት የሚጠበቅ ሲሆን በአፈጻጸም ወደ ኋላ የቀሩ ሴክተሮች የሚሰጠውን ግብረ መልስ ለማረም ዝግጁ መሆን አለባቸው ሲሉ አሳስበዋል። የ2017 በጀት ዓመት አፈጻጸም በጠሎ ወረዳ ፐብሊክ ሰርቪስና ሰው ሀብት ልማት ጽሕፈት ቤት ልማት እቅድ ባለሙያ አቶ አትርሴ ቆጭቶ ቀርቦ ውይይት ተደርጎበታል። በፓርቲ ኢኒሼቲቮች አመርቂ ውጤቶች የተመዘገበ መምጣቱን በከፋ ዞን የአዲ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀም። ጽሕፈት ቤቱ የ2017 በጀት ዓመት አራተኛ ሩብ ዓመት የማጠቃለያ ኮንፈረንስና የ2018 እቅድ ላይ ውይይት አካሂዷል። ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የተገኘው ዘገባ ዘሩፋኤል አክታሙ ያቀርበዋል። መድረኩን በመክፈቻ ንግግር ያስጀመሩት የአዲ ወረዳ ምክትል ዋና አስተዳዳሪ አቶ ገረመው ገብሬ ብልጽግና ፓርቲ በልዩ ልዩ ዘርፎች ያከናወናቸውን ሰው ተኮር ተግባራት ውጤታማ መሆናቸውን አስረድተዋል። በ2017 የተነደፉ ኢኒሼቲቮች ላይ ያስመዘገቡት ስኬት አበረታች መሆኑን አንስተዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አስራት አደም በበኩላቸው የተቀመጡ ግቦችን ለማሳካት በተደረገው ርብርብ አበረታች ውጤት መመዝገቡን ገልጸዋል። በየደረጃው እየተመዘገቡ ላሉ ስኬቶች የፓርቲው አቅጣጫዎችና የአመራር ውጤቶች መሆኑን የጠቆሙት የመንግስት ተጠሪው የሌማት ትሩፋት የአረንጓዴ አሻራና የኮሪደር ልማት ስራዎችን በአብነት ጠቅሰዋል። በእነዚህ ዘርፎች የተመዘገበው ውጤት በሌሎችም እንደሚደገም በቀጣይ በትኩረት እንደሚሰራ በማከል በተጠናቀቀው የስራ ዘመን የታዩ ውጤታማ ልምዶችን በማጠናከርና ጉድለቶችን ማረም የቀጣይ ወቅት ትኩረት አቅጣጫ መሆኑን ኃላፊዎች አመላክተዋል። የወረዳና የቀበሌ አመራሮችም እንዲሁም ጥሪ የተደረገላቸው ሌሎች ባለድርሻ አካላት መድረኩን ተሳትፈዋል። የከፋ ዞን ጤና መምሪያ በጨና ወረዳ በመሬት መንሸራተት አደጋ ለተፈናቀሉ ወገኖች ከ51 ሺህ ብር በላይ ግምት ያላቸው መድኃኒቶችንና የንጽህና መጠበቂያ ሳሙና ድጋፍ አደረገም። ለተጎዱ ወገኖች እያቀረበ ያለው ሰብአዊ ድጋፍ ተጠናክሮ እንዲቀጥል ጥሪ ቀርበዋል። በዞኑ ጤና መምሪያ ኃላፊ በአቶ አክሊሉ አሰፋ የተመራ የባለድርሻ አካላት ቡድን በኮዳ ቀበሌ ኮዳ ወዲቲ አንደኛ ደረጃ ትምህርት ቤት ጊዜያዊ መጠለያ የሚገኙ ተጎጂዎችን አጽናንተዋል። የዞኑ ጤና መምሪያ ከ51 ሺህ ብር በላይ ግምት ያላቸውን የሕክምና መድኃኒት እንዲሁም የተለያዩ ግምት ያላቸው የንጽህና መጠበቂያ ሳሙናና የህፃናት አልሚ ምግቦችን ድጋፍ አድርጓል። ችግር የገጠማቸውን ወገኖች የመርዳትና የማበረታታት ባህል ተጠናክሮ መቀጠል እንዳለበት በዚህ ወቅት መልእክት ተላልፏል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ ወይዘሮ አብነት ሲአ ድጋፉ የዞኑ ጤና መምሪያ ላሳየው ወገናዊነት አመስግነዋል። የጨና ወረዳ ብልጽግና ፓርቲ ፖለቲካና ህዝብ ግንኙነት ዘርፍ ኃላፊና ለተጎጂዎች ድጋፍ አሰባሰብ ኮሚቴ አባል አቶ አግዘው ሁሴንም ለተደረገው ድጋፍ አመስግነዋል። ለወገን ደራሽ ወገን ነው ኃላፊው በተለያዩ ወገኖች እየተደረገ ያለው ድጋፍ ሁሉም ተጠናክሮ እንዲቀጥል ጥሪ አቅርበዋል። የዞንና የቀበሌ የጤና ሴክተር ባለድርሻ አካላት በድጋፉ አሰጣጥ ፕሮግራም ላይ መሳተፋቸውን የጨና ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት መረጃ ያመላክታል።
የፓኪስታን ብሔራዊ ሸንጎ ሊቀመንበር ሰይድ ዩሱፍ ራዛ ጊላኒ በኢትዮጵያ ስኬታማ የሆነውን የአረንጓዴ አሻራ መርሃ ግብር መሰረት ያደረገውን የፓኪስታን ሀገር አቀፍ የአረንጓዴ አሻራ ዘመቻ አስጀምራለሁ አሉ። ሊቀመንበሩ በፓኪስታን ከኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ጋር ውይይት አድርገዋል። ከፋና ሚዲያ ኮርፖሬት የተገኘውን ዘገባ እታበባ ተስፋዬ ታቀርበዋለች። የፓኪስታን ብሔራዊ ሸንጎ ሊቀመንበሩ በዚሁ ወቅት የአረንጓዴ አሻራ መርሃ ግብር ከተጀመረ ጊዜ አንስቶ በኢትዮጵያ ስላመጣው ለውጥ አድናቆታቸውን ገልጸዋል። በአረንጓዴ አሻራ መርሃ ግብር ራዕይና ስኬት መደነቃቸውን ገልጸው ይህ ተነሳሽነት ችግኞችን መትከል ብቻ ሳይሆን የሀገራችንን የአየር ንብረትና የሕዝባችንን የወደፊት ተስፋ በዘላቂ ልማት ስለማረጋገጥ ነው ብለዋል። አምባሳደር ዶክተር ጀማል በክር በበኩላቸው በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተወጠነው የአረንጓዴ አሻራ መርሃ ግብሩ ስኬት ከችግኝ ተከላ የዘለለ መሆኑን አስረድተዋል። የግብርናና ደን ልማትን በማበረታታት የምግብ ዋስትናን በማጠናከር የተራቆቱ ስነ ምህዳሮችን በመመለስና የአፈር መሸርሸርን በመዋጋት ረገድ ወሳኝ ሚና መጫወት ላይ እንደሚገኝ አብራርተዋል። በተጨማሪም በኢትዮ ፓኪስታን የፓርላማ ወዳጅነት ቡድን የተቋቋመውን የትብብር ማዕቀፍ ጨምሮ አጠቃላይ የሁለትዮሽ ግንኙነት ላይ ውይይት ተደርጓል። በሁሉም መስኮች ትብብርን ለማፋጠን ስምምነት ላይ የተደረሰ ሲሆን የታቀደው የአረንጓዴ ልማት መርሃ ግብር ለኢትዮ ፓኪስታን ግን አዲስና የህዝብ ለህዝብ ግንኙነት ሁነኛ መሰረት እንደሚሆን በፓኪስታን የኢትዮጵያ ኤምባሲ ለፋና ዲጂታል በላከው መረጃ አመላክቷል። በማህበራዊ ሚዲያ ሀገሪቱን የብጥብጥና የውከት ማዕከል ለማድረግ በሚዲያ ዘመቻ የሚያካሂዱ ሰዎች ላይ የተጠናከረ ኦፕሬሽን እንደሚካሄድ የፌዴራል ፖሊስ አስታወቀም። የፌዴራል ፖሊስ በውጭና በሀገር ውስጥ ሆነው በማህበራዊ ሚዲያ ሀገሪቱን የብጥብጥና የውከት ማዕከል ለማድረግ የሚዲያ ዘመቻ በሚያካሂዱ ግለሰቦችና ቡድኖች ላይ የተጠናከረ ኦፕሬሽን እንደሚያካሂድ ነው ያስታወቀው። የፌዴራል ፖሊስ ይህንን ያስታወቀው በቀጣይ 3 ወራት ከሐምሌ እስከ መስከረም 30 ቀን 2018 ዓ.ም በኢትዮጵያ የሚካሄዱ ታላላቅ ዓለም አቀፋዊ አህጉራዊና ሀገራዊ ኩነቶች ሰላምና ደህንነትን ለማስጠበቅ በተዘጋጀ የጸጥታ እቅድ ላይ በተደረገ ውይይት ላይ ነው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ውይይቱን በመሩበት እንዳሉት ሁከትና ብጥብጥ ለመፍጠር ሙከራ የሚያደርጉ ግለሰቦችና ቡድኖችን ለሕግ የማቅረብ ስራ ተጠናክሮ ይቀጥላል ብለዋል። በአዲስ አበባ ከተማና ዙሪያው እንዲሁም በሁሉም መግቢያና መውጫ ኬላዎች ላይ አሰሳና ፍተሻ እንደሚካሄድ ገልጸው ዋነኛው ትኩረት በጸረ ሰላም ኃይሎች ላይ እንደሆነም አስረድተዋል። በውይይቱ ላይ ተሳታፊ የነበሩትም ከመከላከያ ሰራዊት፣ ከኢትዮጵያ ፌዴራል ፖሊስ፣ ከውጭ ጉዳይ ሚኒስቴር፣ ከሪፐብሊካን ጋርድ፣ ከብሔራዊ መረጃና ደህንነት አገልግሎትና ከአዲስ አበባ ፖሊስ የተውጣጡ ስትራቴጂክ ከፍተኛ አመራሮች መሳተፋቸውን ከፌዴራል ፖሊስ ያገኘነው መረጃ ያመለክታል። ክቡራንና ክቡራት ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብሬያችሁ ቆይታ ያደረኩ ቀሪ የከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ሰላም ቆይልን።